ብር አልነበረኝም ምንም በቃ ለባስ የሚሆን አልነበረኝም ብር መንግስቱ ደግሞ ያግዛል በዚህ ባይዘው ካናዳ መንግስት ትንሽ አገዙኝ ምናምን የነበርኩበት ከተማ ሞንትሪያል ይባላል መሄድ የፈለኩበት ደግሞ ቶሮንቶ ነው which is ጠበቃ ታገኛለህ ተብዬ ነው ከዛ ሞንትሪያል የነበሩ ሰዎችም ቶሮንቶ መሄድ ፈልጋለሁ ስላቸው ምንድነው ያሉኝ ለምን ትሄዳለህ ቶሮንቶ ሆምለስ እንዳትሆን በር እንዳታጠር ይኸው እዚህ ጨራርስና እዚህ ቆይ ተባልኩኝ ሁለተኛ ጊዜ ሰዎችን መስማት አቁሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ በቃ ራሴን ወሰንኩኝ የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ ወሰንኩኝ ሄድኩኝ እርምጃ ነው የወሰድኩት ይሄ ባይዘው ወይም እንደሚያሳይ ታውቃለህ እኔ እንደዚህ አይነት ነገሮችን ሳይ በጣም በሌላ አቅጣጫም በሌላ አይን ማያቸዋለሁ ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል ግን ላንተ የተቀመጠ እድል አለ ለነሱ የተሰጠ እድል አለ ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው አይ ቢሊቭ ወንዳትና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም እቺ እርምጃ ነች ሰግጥ የምትባለው አይደለ አሁን ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባው መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው ማዳመጥ የሌላ ሰውን ድምጽ ያጫጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው በቃ እኔ ስግጥ ትላለህ አልሰማም እንዴ ውስጥ ያለኝ ነገር አለ እሷን ነው የምከተለው ከዛ ወደ ቶሮንቶ ገባው ቶሮንቶ የገባውበት ጊዜ እንግዲህ ሎንግ ዊኬንድ ይባላል which is አርብ ቅዳሜ እሁድ እረፍት ናቸው እስከ ሰኞ ማለት ነው እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ which is ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት 30 ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ ስልክ የለኝም እኮ ወይኔ እንግሊዝኛ ያን ያህል አልነበረም ለመናገር አሁን በ30 ደቂቃ ውስጥ ሸልተር ካላገኘው በረንዳ ማደሬ ነው ለ4 ቀን ሰዎች አሁን ኦፊስ ምናምን የሚወጡበት ነው ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው እንደዛ ነው የተባልኩት እንግዲህ እኔ በቃ ጨነቀኝ ሰው ነበር እዛ አይ ቲንክ ሰው ነው ያስደወለኝ መሰለኝ ጋዜጣ ምናምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ ከዛ ተመስገን ታክሲ ላኩልኝ ከዛ ወደዛ ሸልተር ገባው ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው በቃ ደሞ ይሰርቃሉ ይሸታል ሁሉም ነገር ነው አላድርም እዚህ አልኩ መቅበጥ ጀመርኩኝ ለዛን እግዚአብሔር ይመስገን ምን አሉኝ ኦኬ በቃ ይህ ልጅ ሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ ሸልተር የሱም ሆምለስ ሸልተር ነው በረንዳ ላሉ ሰዎች ረጋ ያሉት ወጣቶች ናቸው እዛ ገባሁኝ እዛ ስገባ ደግሞ እዛ የነበሩ ሰዎች አልፋታም አሉኝ ነው ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ ገና ከመድረስ እዛ የነበሩ ሴቶች ወንዶችም ይሆናል ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም በጣም በቃ ደነገጥኩኝ ለመጀመሪያ ጊዜ ያጋጠመኝ እንደዛ ነው እንግዲህ ያን ግን በጣም በዛ እድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ምናምን የሚቆዩበት ማለት ነው በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አለኝ ብር የለኝም ለኡበር የሚባል እንደራይድ ነው ብር የለኝም ለጠበቃ ያገኘሁት የዛኔ ደውዬ እባክህ አበድረኝ ብዬ ከፍሎልኝ ተሯርጬ ነው የገባሁት ወደዛ ሸልተር ከዛ ህይወት በስነ ስርዓት ጀመረች የካናዳ ህይወት የዛኔ ነው ጀመረች ቶሮንቶ ነው የነበርከው ቶሮንቶ ነበርኩኝ በጣም ትልቅ ፍቅር አለኝ ከካናዳ ጋር አይ ቲንክ ነፃነት አላት በጣም ብዙ ነገር አስተምራኛለች እኔ ነጭ ወረቀት ሆኜ ነው ሄድኩት እዛ በቃ በጣም ረባሽ ነበርኩኝ በጣም ህፃንነት ያለቀቀኝም ነበር የዛኔ ስንት ሰዎች አሁን ረብሻለሁ እኮ አሁን ረብሻለሁ ግን ከነውቀቱ ነው ኦኬ ነው እሺ ግን የዛኔ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ ኧረ እባክህ ተጠቅመውብኛል ይሌለ ማለት ነው በሰላም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙሽ ባይዘው መሰገጥ ማለት በቃ ለራስ መቆም ነው በቃ እስቲ እናውራታ ስግጥ ፍምስ ሲል አንድ ሰው በቃ ራሱን መሆኛ ነው ራሱን ማሸነፊያ ነው ወይስ እንደው ስግጥ ብሎ መፈመስ ነው ስግጥ ፍምስ ሲል ብዙ ሰው አንደርስታንድ ያደረገው ያለው ሁለት አይነት አንደርስታንዲንግ ነው የማይበት አንደኛው ምንድነው በቃ እንደፈለገ ሆኖ አንድ ሰው መታወቅ ነው ሁለተኛው ደግሞ
በቃ ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚል ዛቤ አይበታለሁና አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች፣ ስለዚህ አብራራልን በደንብ አይደል? ፍምስ ማለት ምንድነው? መፈመስ መታወቅ ነው። ሁሌም የስኬት ማማያ ላይ ስትሆኚ ትታወቂያለሽ። የማርኬቲንግ ላይ ይሁን ዲጄ ሁኚ። አሁን አንቺ ማያ ፕሮዳክሽን አለ ይታወቃል በእርግጠኝነት በብዙ አርቲስቶች ስኬት ላይ ስለደረስሽ ነው። ስኬት ላይ ባትደርሺ አትፈምሽም ነበር። ስለዚህ ፍምስናና ስኬት እኩል ናቸው። አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል። በጣም ቀውጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ ያ ሰው መፈመሱ አይቀርም። መጣ ይባላል። አረ የዚህ መጋረጃ ቤት በቃ መጣ ሸጠብን እኮ ወሰደብን ስራች ይታወቃል በእርግጠኝነት። ስለዚህ ፍምስ የሚለው ነገር ይሁን ትኩረት ፍለጋ በቃ እንትን ማድረግ ሳይሆን የስኬት ውጤት ፍምስና ነው። ግዴታ ነው። ይሄ ማምለጥ አትችይም። ወይ ስራሽ ይፈምሳል ወይ አንቺ ትፈምሻለሽ። ሁለቱም ወይም ሁለታችሁ ትፈምሳላችሁ። ግን ስግጥስ ምንድነው? አይ ቲንክ ስግጥ ማለት ድምጽህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል አይደለ? እቺ ጥያቄ ይጠይቃል፣ መልሷን እናቃታለን እኮ እኛ። ግን እንዳይተርቡኝ ቢስቁብኝስ በሳሳትስ ልክ ባልሆንስ ብለን እንድች እንላለን። ተኮክመናል እኮ አጋጥሞናል አይደል? ስንሳሳት ተተርበን የለ? በጣም ልክ ነህ። ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለህ እኮ መልሱን ታወጣለህ። ሰግጠ እኔም አውቀዋለሁ በተሳሳት ምን ኦኬ በቃ አውቀዋለሁ። ትሰግጣለህ አውቀዋለሁ። ከዛ ስትጠየቅ መልሱን እንደዚህ 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 ተሳስተሃል። ክላሱ እምክት ስግጥ ሌላ ጥያቄ ይመጣል። ታውጣለች። አዎ ሶስተኛ ጥያቄዋ በጣም ከባዷ ጥያቄ ልትሆን ትችላለች። መልሷ ግን አንተ ታገኛታለህ ሌሎቹ ሳያገኟት which is try በቃ መሞከር በቃ ታውጣለህ። እጅ ላይ መሰገጥ ማለት መውደቅ መነሳት መውደቅ መነሳት ምንም አይምሰልህ። ውድቄቱ ያለ ነገር ነው። ውርዴቱ ያለ ነገር ነው። አይ ቲንክ እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም፣ እንፈራዋለን። አይ ቲንክ መዋረድ ማለት ምንድነው? የሆነ አረጋዋለሁ ብለህ የማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወደ አንቺ ልመለስና ከዛ መስራት እፈልጋለሁ which is ይሄ መዋረድ ሊሆን ይችላል፣ ለድጋፍ መጠየቅ ሊሆን ይችላል፣ ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው። because አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደግከው እድሜ ልክ። ስለዚህ አንተም ለማመን ይከብዳል፣ እነሱም ያዋርዳል። ኧረ በእናትህ አታፍርም እንዴ? ያሞሃል። በግሩፕ ሆኖ ትዋረዳለህ። አባቱ አዋርዱኝ። ስትወርድ ነው ስኬትን የምታየው። ብዙዎቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም። እስኪ እንዋረድ፣ እስኪ ጠጋ እንበልበት። እስኪ እኔ አንደኛ ዶክተር ነኝ ልበል። እስኪ እኔ አንደኛ ሞዴል ነኝ ልበል። አንደኛ አክተር ነኝ እኔ አውቀዋለሁ። ይህ ነገር አውቀዋለሁ። በቃ ኩርት ብለህ ለራስህ ትቆማለህ። አት ዘ ሴም ታይም ለመማርም ዝግጁ ነህ። ዝም ብለህ በኩራት ብቻ እኔ ነኝ ብለህ እንትን አትልም። ለመማርም ዝግጁ ነህ። ኩርት ያልክነህ ራስህን ታደንቃለህ፣ ትወጣለህ። ድምፅህን 50% ሳይሆን 100% ታወጣዋለህ። ሐሳቦችህን 100% ታምናቸዋለህ። ሜቢ አንዳንዴ ልትሳሳት ትችላለህ። ተማርበት፣ ይቅርታ ጠይቅ፣ እለፈው፣ ሂድ እንደገና። ስግጤ ነው እውነት። በቃ ነው መሰገጥና መፈመስ ፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም። አንቺ ማየው ሰግጠሻል፣ ፈመሰሻል። ታባክ በቃ እንዳልከው ማክሲመም ፖቴንሻል መጠቀም ማለት ነው በቃ አይደል? 50% ሳትወርድ ሰው ምን ይለኛል ሳትል የሰዎችን ሐሳብ አስተያየት ሳትፈራ 100% መሞከር። ይሄ ትልቁም ነገር እኮ ነው። ከየት መጣ ግን ቃሉ? እግዚአብሔርን ስግጥ የሚለው ነገር አላቀውም በህይወት አማርኛ ያን እኮ አማርኛ ደግሞ ያጥራል ትንሽ። አዎ ከየት እንደመጣ አላቅም። ይሄን ያነበብኩት አላቅም። ለምን ገጠመልኝ አልኩት። እግዚአብሔር ገጠመልኝ፣ ልቤ ነገረኝ፣ አወጣኋት። ባይዘው ቃላታችን ትንፋሽ ነው። ትንፋሽ ደግሞ ከመንፈስ ነው የሚመጣው። መንፈስሽ ከፈቀድሽለት ቃላት ይመጣል። እኔ መንፈሴ ነው የምፈቅድለት። ገባሽ አይደል? ሰዎች ስንባለኛ ሙሉ ዕውቀት ተሰጥቶን የመጣን የተወለድን ሰዎች ነን። ኦፍ ኮርስ ከ12ኛ መማር ሊኖርብን ይችላል። እሱ የሌላ ዕውቀት ነው። በተፈጥሮ ግን የኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ ዕውቀት የያዘ ነው አለን። እንመን ብቻ። በእምነታችን ደረጃ ቃላት ይመጣልናል። ሰው እንደዛ ይመጣ ቃል መጣልኝ በቃ። ከዛ ይህ ስግጥ የሚለው ቃል ማአት ሰዎች ከፍራቻና ከዩሉንታ እስር እያወጣ ነው። ቀልድ ይመስላል ሲታይ። እዩ እንግዲህ ካልቸሩ ቲክቶክ እንዴት እንደሆነ እንዴት ክሬቲቪቲ እንደበዛ። የሆነ ቦታዎች ሲሄድ ከማልጠብቃቸው ሰዎች ቃሉን ሰማለሁ። ኧረ እንሰግጥና እንፈምስ ይላሉ። ሰግጫለሁ